ጋሽዬና ሙሼ ሃይሚንም ብሩክንም አስቀምጠው መክረዋል፣ ዘክረዋል ተብያለው። ጊዜ ካሳለፍንበት ይልቅ ጥሩ ጊዜ ያሳለፍንበት ጊዜ ስለሚበልጥ የኔናንተ ግንኙነት ይበልጣል ብላ ሃይሚ ወስናለች። ቤተሰብ በምክንያት ቡታጅራ እንደተመላለስክ እኛ አሁን ተረድተናል። ቤቱን ለመከታተል ቡታጅራ ስትመላለስ እዩ ይሄንን ነገር ደግሞ አንተ መመላለስህን ስለተረዳች ወደ ወጥመዷ እንደጣለችህ ነው የተረዳነው። አሁን የተሸፋፈነው ነገር እየተገለጠ ነው። መጀመሪያ የመሰለን እኛ ልክ ከሃይሚ እንደተጣላህ ሆን ብለህ ሐዘንህን በእዩ ለመሸፈን እምትሞክር ነበር የመሰለን። ግን አንተ በጣም አሳቢና አስተዋይና አርቆ አሳቢ መሆንህን አውቀናል። ስለዚህ ብሩኬ ሃይሚም በጊዜው ምክንያታዊ ነበረች፣ እንደ ሴት ማለት ነው። ይህንን ተረዳ። አንተም ብትሆን ሃይሚ ከሌላ ሰው ማርገዟን ብትሰማ ላንተ ምን ይሰማሃል? አንተም አንጀትህ እንደሚበጠስ እርግጠኛ ነኝ። ስለዚህ ብሩኬ ነገሮችን ለማስተዋል ሞክር። ሃይሚም ልቧም አካሏም ወደ አንተ እየተመለሰ ስለሆነ አንተም ይቅር ለእግዚአብሔር በል። ይቅርታ ማድረግ ትልቅነት ነው። ያላንተ ያ ቤት ለሷ እኮ ምንም ነው። እሷ እኮ ያንተ ፍቅረኛ ነች። አንተን ነው እኮ የምትወድህ። ካንተ ውጪ ወደ ውጪ ካለች ቆይታለች። አንተ ይሄን እንዴት ነው መረዳት የሚያቅት? እሷ እዛ ቤት ውስጥ ለሌላ ሰው እንዲድሯት ነው እንደፈለገው። አንተ የዛኔ ደስተኛ ትሆናለህ? እሷ እሺ ብላ ተቀብላ እዛ ቤት ውስጥ ብቻዋን ብትኖር አንተ ደስተኛ ትሆናለህ ወይ ነው ጥያቄው። ሃይሚ እንዳደረገችው አንተም ለፍቅራችሁ መድረስ እንዳለብህ ነው የሚሰማኝ። ሃይሚ ሁሉንም ነገር ያሳለፈችውን ህመም ያሳለፈችውን የልብ ስብራት በሙሉ በስተት ሊሆን ይችላል ብላ ወደ ኋላ ለማስቀረት ወስናለች። ስለዚህ አንተም ከሃይሚ ተማርና ነገሮችን ለማስተካከል ብትሞክር ላንተም ለሃይሚም የተሻለ ይሆናል ብዬ አምናለሁ። ለቤቱ ብሎ ነው የመጣው። ግን ደግሞ በዛ አጋጣሚ እሷን ማግኘቷና ማይሆን ወጥመድ ውስጥ መግባቱ የሁለታችንን ግንኙነት እንዲላላ አድርጓል። እኔ ወደ ቡታጅራ የመጣሁበት ምክንያት እዩን ለማግኘት ሆን ብዬ አስቤበት አይደለም። ቡታጅራ ላይ የሆነ እምሰራው ነገር አለ፣ እሱንም ወደ መጨረሻው አካባቢ አሳያችኋለሁ ብሎ ነበር። እንዳያችሁት በቀደም አሳይቶናል። እናቱን አስደስቷል፣ ወንድሙን አስደስቷል። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ሃይሚና ብሩክ አሁንም ጭቅጭቁ እንደቀጠለ ነው። በመሃላቸው ገብቶ እነሱ ጭቅጭቃቸውን ሊያቆሙ አልቻሉም። በተለይ ደግሞ ብሩኬ በጣም እንደተሰማውና በሃይሚ እንዳዘነባት በግልጽ ተናግሯል ጋሽዬ ፊት። ጋሽዬም ከአቅሙ በላይ ሆኗ ሁሉም ነገር። በተለይ ደግሞ ወደ ልጅ ተሳሳታል፣ ስህተት ይሰራል ብለን ብናልፈው ይሻላል። ምክንያቱም የጋሽዬን ቃል መጣስ ነው ትልቅነቱን ወይም አባትነቱን አለማክበር ሆኖ ስለታየኝ አሁን በእሷና በብሩኬ መሃል ያለው ግንኙነት በጣም የላላ መሆኑ አሁን እሷም አውቀዋለች። እነሱ ፍቅር ፈጥኖ ደራሽ አንድ ሰው ያስፈልገዋል። ደስተኛ አትሆንም፣ የታወቀ ነገር ነው። ስለዚህ ወደ ራስ ተመለሰ። ሃይሚ ወደ ራሷ ስለተመለሰች አንተም ወደ ራስ መመለሱ ይከብዳል ብዬ አላምንም። እሷንም በደንብ አድርገህ መንከባከብ አይከብድህም ብዬ አምናለሁ። ልክ እንደ በፊታችሁ ማለት ነው። ስለዚህ ያ የድሮ ያ የናንተ መተሳሰብ ያ የናንተ አንቺ ትብስ አንተ ትብስ የምትባባሉት ነገር እኛ እኮ ናፍቆናል። ለምንድን ነው የማትረዱን? እኛንም ተመልካችም እኮ መከበር አለበት። ብሩኬ ዛሬ አሻፈረኝ እምቢ ማለት አልነበረብህም። ጋሽዬ ነገሮች ከአቅሙ በላይ ስለሆኑ ነው ሙሺ እዚህ ጉዳይ ውስጥ ተግባበት ያለው። ጋሽዬንም ማክበር ነበረባችሁ ሁለታችሁም። ቢያንስ ሃይሚ ወደ ራሷ ተመልሳ ጋሽዬን ይዛ መጣለች። ድሮ ወደ በፊታችን እንመለስ ለማለት አንተ ጋር መጣች። አንተ ደግሞ ያንን ነገር መቀበል ነበረብህ። ምክንያቱም ጋሽዬ በእድሜው ብዙ ነገሮችን አይቷል፣ ብዙ አሳልፏል። ከእድሜው ብዙ ካሳለፈው ነገር አንፃር ነው እናንተንም የሚመክራችሁ። አይቶት አልፎታል እሱ። ስለዚህ ገና እናንተ ህይወትን እያያችሁ ገና ህይወትን እየቀመሳችሁ ያላችሁ ሰዎች ናችሁ። ስለዚህ እሱ ቀደም ብሎ ያየውን ነገር ለእናንተ በምክር መልክ ሲነግራችሁ የመቀበል ግዴታ አለባችሁ፣ እንደ ልጅ ማለት ነው። የምሬን ነው እኮ የምልህ። ስለዚህ ብሩኬ አንተ በሃይሚ ተስፋ መቁረጥ አትችልም። ይሄን እናውቃለን። በሷ ተስፋ መቁረጥ እንደማትችል እያወቅ
እሷ ላይ መጨከኑ፣ እሷ ላይ ሐሳብ መጨመሩ አንተን ደስተኛ ያደርጋል ብዬ አላምንም። ምክንያቱም እናንተ ካሳለፋችሁት ነገርና እናንተን ማየት ከጀመርን ጀምሮ አንፃር የሷን ህመምና የሷን የልብ ስብራት እምትወድ አልነበርክም አንተ። አሁን ምን ተፈጥሮ ነው በሃይሚ መጨከኑን የፈለከው? ለምን አስፈለገ? ምን ይጠቅምሃል አንተ? ላንተም እኮ አይጠቅምህም፣ ለሃይሚም አይጠቅምም፣ ለሁላችሁም አይጠቅምም እኮ። እንዳው እስቲ ከሁለት አንዳችሁ እኮ አሁን አንተ እያደረክ ያለው ነገር ከሁለት አንዳችሁ ቢጠቅማችሁ ጥሩ ነበር። ግን አሁን እያደረክ ያለው ነገር ላንተም ለሷም አይጠቅምም፣ ለማንም አይጠቅምም። አሁን እያደረክ ያለው ነገር የሚጠቅም ነገር እንዳልሆነ ተረድተህ አሁን እያሰብክ ያለውን አይምሮ ውስጥ ያለውን ነገር አውጥተህ እንድትጥል እንፈልጋለን እኛ። ምክንያቱም እኛ እንደ ተመልካች መከበር ስላለብን ማለት ነው። አሁን ሙሼ እዚህ ጉዳይ ውስጥ ስትገባ እናንተ አሻፈረኝ የምትሉ ነው ይመስለኝ። ይሄንን ጉዳይ የራሳችን ነው እንጂ የናንተን አንሰማም እያላችሁ ነው ያላችሁት እንዴ? ቢያንስ ታላላቆቻችሁን አክብሩ እስኪ። የሚጠቅማችሁን ነገር ነው የሚነግሯችሁ። ለናንተ ይሆናል ጥሩ ነው ብለው የሚያስቡትን ነገር ነው ለናንተ የሚነግሯችሁ። ይሄንን ነገር ደግሞ እናንተ አክሰፕት ማድረጉ እንዴት ይከብዳችኋል? ምን ይከብዳል? እና ቡርኬ የማይመስል ነገር አትናገር። ሃይሚን ቤቱን ሰጥቼሻለሁ የኔና አንቺ ነገር አብቅቷል ልትላት አይገባም። ምክንያቱም የሰራኸውን ቤት አንተም እሷም ስትኖሩበት ነው ደስ የሚለው የሚያምረው። የእናንተ ልጆች ሲቦርቁበት ነው ደስ የሚለው። የሚያምረውን ነገር እያወቅ ለምን ግራ እንደምትሆን ነው ግራ የሚገባኝ ነው። ወደ ራስህ ብትመለስ እኛ ደስ ይለናል ብሩኬ። ነገሮችን ቀለል ለማድረግ ሞክር። እዚህ ምድር ላይ ብዙ ፈተናዎች አሉ። እኛ ነገሮችን ቀለል ካላደረግናቸው የባሰ ነገሩ እየከበደ እንደሚሄድ አንተ ይሄንን መረዳት አለብህ ብዬ አምናለሁ። እኔ እምልህ ነገር ቢኖር ከሙሼና ከጋሽዬ ይሄ ጉዳይ ማለፍ የለበትም ባይ ነኝ። ሁለቱ ቁጭ ብለው እናንተን ቁጭ አድርገው ከመከሯችሁ ከነገሯችሁ የመስማት ግዴታ አለባችሁ። ምክንያቱም ወላጆቻችሁ ስለሆኑ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።